የመኖች በጣም ያስቆጣቸው ነገር ትልቁና ዋነኛው ነገር የታጠቁ ኃይሎች ሙሉ ትጥቅ መሳሪያ ታጥቀው የክልል ባንዲራ ተክለው ይሄ የጦር ስልጠና በሚመስል ደረጃ ተሰልፈው እየጨፈሩ የሚያደርጓት ቪዲዮ በጣም ነው ያስቆጣቸው። ምንድነው የሚሉት? እያንዳንዱ የመን የሚናገረው ነገር እነዚህ ሰዎች ሀገራችን ላይ መጥተው በዚህ ደረጃ ታጥቀው ተደራጅተው ነገ ጧትኛ ስደተኛ እንዳያደርጉን፣ እንዴት ነው ይሄንን ሁሉ ነገር እያየን ዝም የምንለው እንዴ? በዚህ ደረጃ ታጥቀው በሀገራችን ላይ እንደዚህ በጣም የሚገርመው ነገር መታወቂያ ሁላ ያላቸው አሉ፣ የየመን መታወቂያ የያዙ አሉ እያሉ የራሳቸውን ዜጎችም ጭምር እስከ መውቀስ ድረስ። ነገር ግን እነዚህ ሀበሾች በዚህ ደረጃ ታጥቀው እስከ መሰልጠን ድረስ በሚመስል ደረጃ ከደረሱ ነገ እኛን የመኖች ይወሩናል። ስለዚህ ይሄ ዑንሱርያ አይደለም፣ ይሄ ዘረኝነት አይደለም። እኛ ከሀገራችን ውጡ እያልን ያለነው ነገር ግን የሚደረገው ድርጊት እንዳለ በጣም አጸያፊ ነው። በጣም እንዴት ነው አንድ ሰው ኑሮን ሊቀይር ስደተኛ ሆኖ